በህይወታችሁ ካያችኋቸው ሰዎች ሁሉ ሙሉ በሙሉ ልታምኑት የምትችሉት ሰው ማንን ነው? መልካም ገጽታ አለው፣ የተማረ ነው እና ሁልጊዜ ሰዎችን ይረዳል። በ1970ዎቹ በአሜሪካ የነበሩ በደርዘን የሚቆጠሩ ሴቶችም ልክ እንደዚህ ነበር ያሰቡት። ነገር ግን ያመኑትና ሊረዱት የሞከሩት ያ ደግ ወጣት በታሪክ ውስጥ ካሉ አስፈሪ አውሬዎች አንዱ እንደሚሆን ለአንድ ሰከንድ እንኳን አልተጠራጠሩም ነበር። ዛሬ ስለ ቴድ ባንዲ አሰቃቂ ወንጀሎች ብቻ ሳይሆን እንዴት በመልካምነቱ ተጠቅሞ ብዙ ሴቶችን እንዳታለልና እንደገደለ መናይ ይሆናል። ሴቶችን የሚያጠምድበት ስልት እጅግ በጣም ረቂቅ ነበር። እሱ መልካምና በደንብ የሚለብስ ወጣት በመሆኑ ሴቶች በቀላሉ ያምኑታል። ብዙውን ጊዜ የግራ እጁን ወይም እግሩ የተሰበረ በመምሰል በፋሻ ያስረውና ክራንች ይይዛል። ከዚያም መኪናው ላይ ዕቃ ለመጫን እንዲረዱት ወጣት ሴቶችን በአክብሮት ይጠይቃል። ሴቶቹ ለዚህ ደግና ምስኪን የመሰላቸው ወጣት ለማገዝ ወደ መኪናው ሲጠጉ እውነተኛ ማንነቱ ይገለጣል። ከመኪናው ጀርባ ያለውን ወንበር አውጥቶ ዝግጁ አድርጎታል። ሴቶች ዕቃውን ሊያስቀምጡ ሲሉ በብረት ጭንቅላታቸውን መጥቶ ያደነዝዛቸዋል። ከዚያም መኪና ውስጥ በመክተት ወደ ጫካ ይዟቸው ይበራል። በጫካ ውስጥ የሚያደርስባቸውን ስቃይ ግን ለመናገር እጅግ የሚዘገንን ነው። ሕይወታቸው ካለፈም በኋላ እንኳ በተደጋጋሚ ወደ ጫካው እየተመላለሰ አስክሬናቸውን ያረክስ ነበር። ፖሊስ ቴድ የተባለ ወጣት መኪና ውስጥ ሴቶችን ለመጫን ሲሞክር እንደታየ የሚጠቁም ጥቂት ምስክሮችን አገኘ። ነገር ግን ማንም ሰው ይህንን የተከበረ የሕግ ተማሪ ይጠረጠራል ተብሎ አልታሰበም ነበር። በመጨረሻም በ1975 ቴድ ባንዲ መኪናውን በምሽት ያለ መብራት ሲያሽከረክር በፖሊስ ቁጥጥር ስር ዋለ። ፖሊሶች መኪናውን ሲፈትሹ የሴቶች እጅ ማሰሪያ፣ ጭንብል እና የብረት ዘንግ አገኙ። ምርመራው ሲጠናከር ግድያዎች ከሱ ጋር መያያዝ ጀመሩ። ነገር ግን የቴድ ባንዲ አስፈሪ ጉዞ በዚህ አላበቃም። እርሱ ከተራ ነፍሰ ገዳዮች በተለየ እጅግ ብልህ በመሆኑ 2 ጊዜ ከእስር ቤት ማምለጥ ችሏል። የመጀመሪያው ማምለጡ በፍርድ ቤት ውስጥ ነበር። የሕግ ተማሪ ስለነበር ራሱን በራሱ ለመከላከል ፍቃድ አገኘ። ይህ ደግሞ በነጻነት ወደ ፍርድ ቤቱ ቤተ መጻሕፍት እንዲገባ አደረገው። በአንድ ወቅት ከሁለተኛ ፎቅ መስኮት ላይ በመዝለል ወደ ጫካው በመግባት ጠፋ። ከ6 ቀናት ፍለጋም በኋላ ተያዘ። ሁለተኛው ማምለጥ ግን ይበልጥ አስገራሚ ነበር። በእስር ቤት ጣሪያ ላይ ያለውን የአየር ማስተላለፊያ ቀዳዳ ለሳምንት በጥንቃቄ እየቦረቦረ ሰፋው። በጣም ቀጭን ስለነበረ በዛ ቀዳዳ ውስጥ ሾልኮ በመውጣት የጠባቂውን ልብስ ሰርቆ በምሽት ከእስር ቤቱ አመልጦ ወጣ። ወደ ፍሎሪዳ ግዛት በመሸሽ አዳዲስ ግድያዎችን መፈጸም ቀጠለ። በ1978 ዓመተ ምህረት በፍሎሪዳ ውስጥ የመጨረሻውን አሰቃቂ ግድያ ከፈጸመ በኋላ በድጋሚ ተያዘ። በዚህ ጊዜ ፍርዱ በአሜሪካ ታሪክ ለመጀመሪያ ጊዜ በቴሌቪዥን በቀጥታ የሚተላለፍ ሆነ። ፍርድ ቤቱም ልክ እንደ ፊልም ስቱዲዮ ሆነ። ቴድ ባንዲ የራሱ ጠበቃ በመሆን በፍርድ ቤት ውስጥ ማይክሮፎን ይዞ ይከራከር፣ ይቀልድ፣ ይስቅ ነበር። በጣም የሚያስገርመው ነገር እሱ ጨካኝ ነፍሰ ገዳይ መሆኑ እየታወቀ በመቶዎች የሚቆጠሩ ወጣት ሴቶች በፍርድ ቤቱ ዙሪያ ይሰበሰቡ ነበር። የፍቅር ደብዳቤም ይልኩለታል። እርሱ ንጹህ ነው እያሉ ይሟገቱ ነበር። የቴድ ባንዲ ማራኪነት ፍርዱን ወደ ትርኢት ለወጠው። ነገር ግን ማረጋገጫዎች የማይካዱ ነበሩ። በሟቾች አካል ላይ የተገኘው የጥርስ አሻራ ከቴድ ባንዲ ጥርስ ጋር አንድ ሆኖ ተገኘ። ዳኞች የሞት ፍርድ ወሰኑበት። ከመገደሉ ከጥቂት ቀናት ቀደም ብሎ ቴድ ባንዲ እስካሁን የፈጸማቸውን ወንጀሎች በሙሉ በይፋ አመነ። 30 ሴቶችን መግደሉን ያመነ ቢሆንም እውነተኛው ቁጥር ከ100 በላይ ሊሆን እንደሚችል ይገመታል። ጃንዋሪ 24 1989 ዓ.ም ቴድ ባንዲ በኤሌክትሪክ ወንበር አማካኝነት ሕይወቱ አለፈ። ከፍርድ ቤት ውጪ በሺዎች የሚቆጠሩ ሰዎች ውሳኔውንም በደስታ ከበሩ። የቴድ ባንዲ ታሪክ የሚያስተምረን ትልቁ ነገር ክፋት ሁልጊዜም አስፈሪ ገጽታ ኑሮት እንደማይመጣ ነው። ማራኪ ፈገግታ፣ ጥሩ ንግግርና መልካም መልክ ከጀርባው የሰይጣን ማንነት ደብቆ ሊይዝ ይችላል። እናንተስ ምን ታስባላችሁ?